ሁሉም ነገር ሲሰለችኝ አንድ ቀን እናንተ በሌላችሁበት ብን ብዬ ልጠፋ ስል ድንገት ከፊት ለፊቴ መጣችና እኔ ሳልፈቅድልሽ ከዛ ቤት መውጣት አትችይም ብላ መለሰችኝ ወደዚህ ቤት። ወይኔ ሜላት ጭራሽ አንቺ ጋርም ደርሳለች። ምን ይሄ ብቻ እንደውም እርግብ ቀድማት ነው እንጂ እማማን ራሱ መግደል ትፈልግ ነበር። እንዴት? ይኸውልዎት እትዬ ያኔ ለማማ መርዝ የሰጠቻቸው እርግብ ነበረች። እንደውም እማማ ባዩሽ የዛን ጊዜ ወይኔ ቀደመችኝ እያለች ስትናደድ ነበረ። ቆይ የማዬ ጉዳይ ላይ የባዩሽ እጅ የለበትም ማለት ነው? እንደሚመስለኝ ከሆነ የለችበትም። ይሄንን ነገር ያደረገችው እርግብ ናት። ያኔ እማማን እናንተ ወደ ሆስፒታል ይዛችሁ ስትሄዱ እዚህ ቤት ውስጥ የሆነ ነገር ስትፈልግ ነበር። በኋላ የመርዙን መድኃኒት ትርንጎዬ ስታገኘው ደነገጠች። ድንብላል፣ እኔ እኮ ይሄን ሁሉ ነገር አላውቅም ነበር። እንደምታውቁ ይገባኛል። እኔ ደግሞ በሰዓቱ ያልነገርኳችሁ እርግብና ያቺ ሴትዮ ይዙቱብኝ ስለነበር። ወይ በገዛ ቤት ይሄ ሁሉ ነገር ሲደረግ ግን እኔ የት ሄጄ ነው? ሰሞኑን ልናገር አልናገር እያልኩኝ እንቅልፍ ነስቶኝ ነበር። እንደውም አንዳንዴ መኝታ ቤቴ ቁጭ ብዬ ሌሊት ላይ የምታገኙኝ እርሶና ትርንጎዬ ይሄን ልናገር አልናገር እያልኩ ሳስብ ስለነበር። ድንብላል፣ ቤቴ ለስራ ብዬ አምጥቼ ግን ልከላከልልሽ ስላልቻልኩ በጣም ይቅርታ። ኧረ እትዬ የምን ይቅርታ ነው? እኔ እውነቱን እንድታውቁ ብቻ ነው የነገርኩት። በጣም አመሰግናለሁ የኔ ልጅ። ምንም አይደል እትዬ። ያቺ የተረገመኝ ሴትዮ ደግሞ አብሬ አባቴ ይፋረዷታል። እርስዎ ምንም አያስቡ። ወይዘሮ ሜላት ባዩሽን አስፈትታታለች። ባዩሽን ያስፈታቻት ለመጨረሻና ለአንድ ጊዜ እድል ልትሰጣት ነው። ያ ካልሆነ ግን እርሜ ልኳን እስር ቤት እንድትበሰብስ የሚያደርግ መረጃ በእጇ ላይ እንዳለ ትነግራታለች። ባዩሽም ይህን ስትሰማ በጣም ትደነግጣለች። ይሁን እንጂ ሜላትን እስከ መረጃዋ ማጥፋት አለብኝ የሚል ውሳኔ ወስና ነበር። ነገር ግን ፈጽሞ ይህ ነገር እንደማይሳካላት ወይዘሮ ሜላት ከአሁን በፊት ቀድማ አሳስባት ነበር። እኔ አንድ ነገር ብሆን ይሄ መረጃ ደግሞ ቀጥታ ለፖሊስ እንደሚደርስ እርግጠኛ ሁኚ በማለት ነበር የነገረቻት። በባዩሽና በሜላት መካከል ትልቅ ፍጥጫ ተፈጥሯል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮን በላይክ በመጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ባዩሽና ሜላት ከተገናኙ በኋላ በተለይ በእርግብ ጉዳይ ላይ በሰፊው አውርተዋል። እርግብ ማናት የሚለውን እንግዲህ ባዩሽ እንደሚታወቀው ለሜላት ደብቃት የነበረችውን ሚስጥር አሁን ተናግራለች። እርግብ ማለት የወንድሜ ልጅ ናት ብላ እውነቱን ተናግራለች። ሲጀምር ባዩሽ ባትናገርም ይህንን ነገር ግን ሜላት በራሷ ደርሳበት ነበር። አሁን ባዩሽ ከሜላት ጋር ድርድር ጀምራለች። ይሁን እንጂ ይሄ መረጃ ፈጽሞ እኔ ጋ ብቻ አይደለም ያለው፣ ምን ያህል ሰዎች ከጀርባሽ እንዳሉ አውቃለሁ። እኔም ደግሞ እስካሁን ድረስ አንቺ ላይ ያልጨከንኩብሽ ባዩሽ ከዚህ በኋላ አንድ ነገር አደርጋለሁ ብትይ በእኔና በቤተሰቦቼ ላይ ምንም ነገር አደርጋለሁ ብትይ ግን የማታውቂያት ሜላት ነው የምሆንብሽ በማለት እንግዲህ ወይዘሮ ሜላት አስጠንቅቃታለች። በቤተሰቦቿና በልጆቿ ላይ የሚመጡባትን ማንኛውንም ሰው እንደማትምር ከዚህም በኋላ ደግሞ ፈጽሞ መረጃ ወደ ሕግ ከሄደ እሷንም አልፎ መላ ቤተሰቦቿን ችግር ውስጥ የሚጥል መረጃ በሜላት እጅ እንዳለ እንግዲህ ተናግራለች። ከአሁን በፊት በዚህ መረጃ ዙሪያ ሀና ለምላሴ ስትነግረው ነበር። እናቴ ከዚህ በላይ ባዩሽን እድሜ ልክ እስር ቤት እንድትበሰብስ የሚያደርግ ትልልቅ መረጃ አላት ብላ ነግራው ነበር። ምናሴም በወቅቱ ታዲያ ለምንድነው ለፖሊሶች የማትሰጠው በማለትም ሲጠይቃት ሀና የመለሰችለት መልስ እኔም እማዬን እንደዚህ ብዬ ስነግራት ይሄ ሊሆን አይችልም፣ ባዩሽ ሰው የላትም፣ ምስኪን ናት፣ ህይወት አልሳካ ብሏት ነው በእኔ ላይ እንደዚህ ልትጨክን የቻለችው፣ የመጨረሻ እድል እሰጣታለሁ። ይሄ ጸብ በባዩሽና በእኔ መካከል እስከሆነ ድረስ ባዩሽና እኔ ብዙ አያልፉም ብለን ያሰብናቸውን ቀናቶች አልፈናቸው እዚህ ደርሰናል። የሚገርመው ነገር ግን ባዩሽ ህይወት በፍጹም እየተሳካላት ስላልሆነ ነው። በዛ ላይ ልጅ የላትም፣ ቤተሰብ የላትም፣ ባሏም ለሷ ምንም ቦታ አይሰጣትም። ለዚህም ምናልባት አንዳንድ ነገሮች ስሜታዊ ሊያደርጓት ይችላሉ እንጂ ባዩሽ አንቺ እንደምታስቢያት መጥፎ ሰው አይደለችም።
በማለት ነበር የተናገረችው። ባዩሽ ግን ምን ያህል ጠንካራ እንደዚሁም ደግሞ በሚላት ላይ ምን ያህል ስር የሰደደ ጥላቻ እንዳላት ግን አሁን በቅርብ ጊዜ ያየነው ነው። በተለይ ደግሞ ድንብላል ለወይዘሮ ሜላት የተናገረችው ሚስጥር በእናቷ በወይዘሮ አስቴር ላይ መድኃኒት እየጨመረችባት ድንብላል ተናግራለች። ማን እንደጨመረባት ወይዘሮ ሜላት ይህንን ስትሰማ በጣም ተናዳለች፣ በጣም ስሜታዊ ሆናለች። ይሁን እንጂ ወይዘሮ ሜላት አሁንም ለባዩሽ አንድ እድል ለመስጠት ተዘጋጅታለች። ለዛም ነው ከእስር ቤት አስፈትታ እያንዳንዱን ነገር ብቻቸውን በሆኑበት ወቅት ቤቷ ድረስ አምጥታ ይህንን ነገር ልትነግራት ይቻለችው። ከዛም በኋላ ወይዘሮ ሜላት እኔ እንዳንቺ አይደለሁም በማለት ግልጹን ነግራታለች። እኔ የማጠቃሽ ከሆነ ለህግ አሳልፌ የምሰጥሽም ከሆነ እኔ በራሴ አንድም ነገር አንቺ ላይ እርምጃ መውሰድ ከፈለኩኝ ግን እሱን ነው የምነግርሽ በማለት እያንዳንዱ ነገር በግልጽ ለባዩሽ ብትነግራትም ባዩሽ ግን እያንዳንዱ መልስ ለሜላት የምትመልስላት ከጥያቄው ወጣ ያለና ዛቻና ማስፈራሪያ የተጨመረበት ነበር። የባዩሽን መልስ ስትሰማ ሜላት ምናልባትም መረጃ ለማጥፋት ከአሁን በፊት ምን ያህል ርቀት እንደሄደች እንደተጓዘች ስለምታውቅ እኔ እንደማይሽ ከሆነ አሁንም በፍጹም በሰራሽው ነገር አልተጸጸሽም ብላ ስትላት ምን ብዬ ነው የምጸጸተው? እኔ እያንዳንዱን ነገር ላደረኩት ምንም አልጸጸትም፣ ወደፊትም ለማደርገው ደግሞ አልጸጸትም በማለት እያንዳንዱን ተናግራ ነበር። አንቺ እኮ ከልጅነቴ ጀምሮ የኔ ያልኩትን ህይወት ነው የቀማሽ በማለት በግልጽ ተናግራለች። በተለይ ደግሞ ከልጅነቴ ጀምሮ እስካሁን ትልቅ ዋጋ የከፈልኩበትን ነገር ነው የወሰርሽብኝን የሚለው ለሜላት ምንድነው የወሰርኩባት የሚለውን ጥያቄ ፈጥሮባታል። ይህ ጥያቄ ለአቶ መስፍን ቀጥታ ተነግሮታል። አንተን ስለምወድህ አንተን ወሰደችብኝ የሚል መልስ ትመልስ እንጂ ባዩሽ አሁንም ሌላ ምክንያት አላት ወይዘሮ ሜላትና ቤተሰቦቿን ለመበቀል። እሱም ምንድን ነው? እስር ቤት እየመጣ የሚጠይቃት ሰውዬ እሱ ትክክለኛ አዛዧ እንደሆነ ነው እዚህ ላይ ያየ ነው። እስር ቤት መጥቶ በሚጠይቃት ጊዜ መስፍን እኮ እዚህ ድረስ መጥቶ ጠየቀኝ በማለት ስትነግረው ከዛስ ምን አለሽ ብሎ ነበር የጠየቃት። አንተን ስለወሰደችብኝ ነው ብዬ ነው የመለስኩለት በማለት ወይዘሮ ባዩሽ ስትናገር መቼም የኔን ስም አላነሳሽም አይደል በማለት ነበር ሰውየው የጠየቃት። እንግዲህ በዚህ መካከል የሰውየው ስምና ማንነት ሳይታወቅ በመስፍን ቤተሰቦች ላይ እርምጃ እንዲወሰድ ያዘዘ የፈለገ ይመስላል። እንደዚሁም በባዩሽና በሜላት ስምምነት አሁን እርግብ ካለችበት ተገኝታ ለእያንዳንዱ ስራዋ እንድትቀጣ ሲነጋገሩ ነበር። ነገር ግን አሁንም ወይዘሮ ባዩሽ እርግብን ተሳክቶላት ብታገኛት ለሌላ ነገር መጠቀሚያዋ እንደምትፈልጋት እንደዚሁም ደግሞ የወሰደችውን ወርቅ ማስመለስ እንዳለባት ወይም አብረው ሸጠው መካፈል እንዳለባቸው ስታስብ ነበር። ነገር ግን ሰላምና ሀና ይህንን ወርቅ መልሰው ወስደው ለእናታቸው ይዘው መጥተዋል። በተለይ ደግሞ ተምቹ የእርግብ ፍቅረኛ መሆኑን ሁለታቸውን ባወቁ ጊዜ ፈጽሞ ተምቹ ላይ ሌላ ሰው ነበር የሆኑበት። ምክንያቱም ተምቹ በተደጋጋሚ ስለ ፍቅረኛው ለሀና ይነግራታል። ሀና የምታውቀው በተምቹ ነው። ሰላም ደግሞ የምታውቀው በዘሪሁን ነው። ሰላም በግልጽ ዘሪሁንን አይተዋለች። ከአሁን በፊት የባዩሽ የስራ ባልደረባዋ እርግብን መቷት በነበረችበት ጊዜ እንደሚታወቀው ተምቹ ነው አቅፎ ወስዶ ወደ ሜላት ቤት እርግብን ይዟት የሄደው። በወቅቱ ሰላምም ቤት ስለነበረች በደንብ አይተዋለች። ምን ሆና ነው ብላ ሰላምን በጠየቀችው ጊዜ አናቅም፣ የሆነ ሰው መቷት ወርቃ ነው ያገኘናት፣ ለዛ ነው ወደዚህ ይዘናት የመጣ ነው በማለት ታዲያ አንተሳ ማነህ ምንድነህ በማለት ሰላም በወቅቱ ጠይቃው ነበር። እሱም ዘሪሁን እባላለሁ የእርግብ ፍቅረኛ ነኝ ብሎ መልሶላን ነበር። ይሄኔ ዘሪሁን እባላለሁ ብሎ በተናገረ ጊዜ ሜላትም አሁን ወቅቱ አይደለም የእርግብ ፍቅረኛ ነው እባክሽ በማለት ነበር አመነጫጭቃ የመለሰችላት። ወይዘሮ ሜላት በወቅቱ የእርግብ ህመም ስላየች ብዙም ለጉዳዩ ቦታ አልሰጠችውም ነበር። እንደዚሁም ሀና የጆሮን ፍቅር ለመቀበል ፈቃደኛ አይደለችም። እንደሚታወቀው ከጆሮ ፍቅር አልያዘኝም የሚል መልስ ለሰላም ሰጥታት ነበር። ከጆሮ ፍቅር አልያዘኝም ማለት ደግሞ ከእዝራ ይዞኛል ማለት ነው ብላ ሰላም መልሳላት ነበር። ሀናም በወቅቱ የሰላም አመለካከት ልክ እንዳልሆነ መልሳላታለች። እንግዲህ ሰላምና ሀና ወርቁን ለእናታቸው ከመመለስም በላይ በተምቹ ላይ ትልቅ ዘመቻ ከፍተዋል። እርግብን የት ነው የሚያውቃት? የት ነው ያለችው? አሁንስ ቦርሳውን እንዴት ሊያገኝ ቻለ? እሷስ እሱን አምና እንዴት ሰጠችው? አሁንስ ብንሰጠው እንዴት ነው ለእሷ የሚሰጣት? ይህ ማለት ደግሞ እርግብ ያለችበትን ቦታ በደንብ ያውቃል የሚል አመለካከት ይዘዋል። በዚህ ጉዳይ ላይ ደግሞ ከእናታቸው ከወይዘሮ ሜላት ጋር ለመነጋገር እንደዚሁም ደግሞ
ደግሞ ባዩሽ ከእርግብ ጋር አሁንም እየሰራች እንደሆነ እኛ የምናጣራው ደግሞ በተምቹ በኩል ነው የሚል ግምት ሁለታቸውም አስበው ነበር። እርግጥ ይሄ ሀሳብ የሰላም ነው። ይሁን እንጂ አሁን ላይ ሀና ሰላምን መቃወም አልፈለገችም። እንደሚታወቀው በተደጋጋሚ ይህ ቦርሳ እንዳይከፈትና የሰው ንብረት እስከሆነ ድረስ ሰውየው እጅ መግባት አለበት፣ በምንም አይነት የሰው ቦርሳ ከፍተን ውስጡን ያለውን ነገር ማየት የለብንም በማለት በተደጋጋሚ አቶ ኖላዊና ሀና ሲሞክሩ ቆይተዋል። በስተመጨረሻ ግን ይሄ ሙከራቸው ይበልጥ ራሳቸውን እየሸወዱ እንደሆነ ነበር የገባቸው። ተምቹም ተነቅቶበታል። እርግብን አላቃትም፣ የት እንዳለች አላውቅም እንዳይል በቅርብ ጊዜ ነው ቦርሳውን ይዞ የመጣው። አሁን ተምቹ ላይ ትልቅ የሆነ ክትትል እርግብ እስክትገኝ ድረስ ተምቹን መከታተላቸውን እንቀጥላለን በማለት ተስማምተው ነበር። እስኪ ተምቹ በቀጣይ ስለ እርግብ ምን ብሎ ይመልሳል የሚለውም በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውም አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ባይ ባይ።